ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና የተከበራችሁ የሹክ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የመዳም ቅመሞች ያለፉበት ሰላማችሁ ይብዛላለሁ። ዛሬ ማቀርብላችሁ የደም አይነት ኤ ማለት ብለድ ታይፕ ኤ ማለት ነው። የደም አይነት ኤ የሆኑ ሰዎች የደም አይነት ኤ ከጥንት የሰው ልጅ የአኗኗር ዘይቤ ከአደና ወደ እርሻ ሲቀየር የመጣ የደም አይነት ነው። የደም አይነት ኤ ወደ እርሻ ሲገቡ ቅጠላ ቅጠል መመገብ እና አንድ ቦታ ላይ ተረጋግተው ይኖሩ የነበረበት ጊዜ ነው። ኤ የሆኑ ሰዎች አዲስ አመጋገብ እና አዲስ አየር ጸባይ ቶሎ የሚለምዱ ናቸው። ኤ ደም ባህሪ የተረጋጋና ሁሉንም መቋቋም የሚችል ተፈጥሮ አላቸው። ሰውነታቸው ሽንቃጣና ቀልጣፋ ለመሆን አመጋገባቸው በእርሻ ምርቶች ላይ ማተኮር አለባቸው። የደም አይነት ኤ በቀላሉ የሚቆጣ የተፈጥሮ በሽታን መከላከያ ስርዓት ያለው በመሆኑ የተለያዩ በሽታዎችን ቀድሞ ለመከላከል ለደማቸው ተስማሚ የሆኑት ምግቦች በመመገብ እነኚህ ቶሎ የመጠቃት ባህሪን መቀየር ይቻላል። የአመጋገብ ስርዓትን ከተከተሉ የተፈጥሮ በሽታን የመከላከል አቅማቸውን በማሳደግ ከልብ በሽታና ከስኳር በሽታ የመጠቃት እድላቸው መቀነስ ይችላሉ። የደም አይነት ኤ የሆኑ ሰዎች የአመጋገብ ስርዓታቸው በማስተካከል ብቻ ሸንቃጣ ተክለ ሰውነት ይኖራቸዋል። የደም አይነት ኤ በጨጓራቸው ውስጥ ዝቅተኛ የሆነ የአሲድ ክምችት ስላለው ስጋ ሲመገቡ ቶሎ የማብላላት ኃይላቸው ደካማ ነው። ከፍተኛ ስብ እና ቅባታማ የሆኑ ምግቦች ለደም አይነት ኤዎች የልብ ችግር እና ወዳልተፈለገ የስብ ክምችት በማጋለጥ የሚከሰተው ውፍረት ለስኳር በሽታ ያጋልጣቸዋል። የደም አይነት ኤ እነኚህ ችግሮች በመካከል እና ጤናማ ህይወት ለመኖር ከደሙ አይነት ጋር የሚስማሙ አመጋገብ ስርዓት መከተል ይቻላል። ቀጣይ የሚሆንላችሁ ደግሞ የደም አይነት ቢ የደም አይነት ቢ ብለድ ታይፕ ቢ የደም አይነት ቢ የተፈጠረው የሰው ልጅ ከቦታ ወደ ቦታ የሚደረግበት ፍልሰት ተከትሎ የመጣ ሲሆን ከሞቃታው የዓለም ክፍል ወደ ቀዝቃዛ በመሄድ አዲስ የአመጋገብ ሁኔታ ሲያዳብሩ የመጣ የደም አይነት ነው። የደም አይነት ቢ በተፈጥሮ ጠንካራ የሆነ በሽታን መከላከያ ስርዓት ያላቸው ናቸው። ማንኛውም የአመጋገብ ስልት ቶሎ የመልመድ ባህሪ እና ጥሩ የምግብ ማሸራሸሪያ ብቃት አላቸው። የአመጋገብ ስርዓታቸው ሰፊ ማዕድ ባለው የምግቦች አይነት የተከበበ ቢሆንም የወተት ተዋጽኦ ላይ ቢያተኩሩ ይመረጣል። የደም አይነት ቢ ያላቸው ሸንቃጣና ፈጣን ተክለ ሰውነት እንዲኖራቸው አካላዊ እንቅስቃሴ ያደርጋሉ። የደም አይነት ቢ የአመጋገብ ስርዓታቸው በጣም ቀላል እና ከኑሮ ጋር ተስማሚ ነው ማለት ይቻላል። ስጋ እና የወተት ተዋጽኦ ቅልቅል ሲሆኑ የሚከለከሉት የምግብ አይነት በጣም ውስን ናቸው። እሺ ቀጣይ ማሳያችሁ የደም አይነት ኤቢ የደም አይነት ኤቢ ብለድ ታይፕ ኤቢ የደም አይነት ኤቢ ማለት ነው። የደም አይነት ኤቢ ከደም አይነት እና ቢ የተገኘ የደም አይነት ነው። ሁለት አይነት አንቲጂን አለው። አንዴ የኤ እና ኤንቲጂ ወይም የቢ አንቲጂን ጋር የመሳሰል ሁኔታ አለው። እንደ አየሩ ባህሪ የአመጋገብ ስርዓት መቀያየር የሚችል የደም አይነት ነው። ከሁሉም የደም አይነቶች በላይ ውጤታማ የሆነ በተፈጥሮ የበሽታ መከላከል ችሎታው የላቀ ነው። የአመጋገብ ስርዓቱ የደም አይነት ኤ እና ቢ በመካከል ይገኛል። የደም አይነት ኤቢ ያላቸው ሰዎች ጠንካራ የሰውነት አካልና በፈጠራ ችሎታ የዳበረ አእምሮ አላቸው። በቀላሉ የሚቆጡ የምግብ ማንሸራሸሪያ ህዋሳትን ያላቸው በመሆኑ አመጋገባቸው ላይ ጥንቃቄ በማድረግ ጤናቸውን መጠበቅ ይችላሉ። ቀጣይ የደም አይነት ኦ አሳያችኋለሁ። የደም አይነት ኦ ብለድ ታይፕ ኦ የደም አይነት ኦ የመጀመሪያዎቹ የደም አይነት ነው። የደም አይነት ኦ ጋር የተያያዘው የጂን ባህሪያት ልዩ ጥንካሬ፣ ሽንቃጣ ተክለ ሰውነት እና ውጤታማ አእምሮን ያካተተ ነው። የደም አይነት ኦ ያላቸው ሰዎች ሰውነታቸው የተቀላጠፈ እና ጥሩ የአእምሮ ሁኔታ አላቸው።
ፈጣንና ቶሎ የመረዳት እንዲሁም ችግርን ለመከላከል ንቁ ናቸው። የደም አይነት ኦ የሆኑ ሰዎች በፕሮቲን የበለጸጉ ምግቦች ያዘወትራሉ። የደም አይነት ኦ በሽታን የመከላከል አቅማቸው የጠነከረ ነው። የደም አይነት ኦ ቀይ ስጋ ላይ ያተኮረ አመጋገብ አላቸው። የደም አይነት ኦ ትክክለኛውን ምግብ ከመብላት በተጨማሪ መደበኛ የአካል ብቃት እንቅስቃሴ በማድረግ ጤናማ ክብደትና ውጥረትን ለመቆጣጠር ምቹ ነው። የደም አይነት ኦ ያላቸው ሰዎች ከፍተኛ የጨጓራ አሲድ ስላላቸው ሰላም እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የሹክ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የመዳም ቅመሞች ያለፉበት ሰላማችሁ ይብዛላለሁ። ዛሬ ማቀርብላችሁ የደም አይነት ኤ ማለት ብለድ ታይፕ ኤ ማለት ነው። የደም አይነት ኤ የሆኑ ሰዎች የደም አይነት ኤ ከጥንት የሰው ልጅ የአኗኗር ዘይቤ ከአደና ወደ እርሻ ሲቀየር የመጣ የደም አይነት ነው። የደም አይነት ኤ ወደ እርሻ ሲገቡ ቅጠላ ቅጠል መመገብ እና አንድ ቦታ ላይ ተረጋግተው ይኖሩ የነበረበት ጊዜ ነው። ኤ የሆኑ ሰዎች አዲስ አመጋገብ እና አዲስ አየር ጸባይ ቶሎ የሚለምዱ ናቸው። ኤ ደም ባህሪ የተረጋጋና ሁሉንም መቋቋም የሚችል ተፈጥሮ አላቸው። ሰውነታቸው ሸንቃጣና ቀልጣፋ ለመሆን አመጋገባቸው በእርሻ ምርቶች ላይ ማተኮር አለባቸው። የደም አይነት ኤ በቀላሉ የሚቆጣ የተፈጥሮ በሽታን መከላከያ ስርዓት ያለው በመሆኑ የተለያዩ በሽታዎችን ቀድሞ ለመከላከል ለደማቸው ተስማሚ የሆኑት ምግቦች በመመገብ እነኚህ ቶሎ የመጠቃት ባህሪን መቀየር ይቻላል። የአመጋገብ ስርዓትን ከተከተሉ የተፈጥሮ በሽታን የመከላከል አቅማቸውን በማሳደግ ከልብ በሽታና ከስኳር በሽታ የመጠቃት እድላቸው መቀነስ ይችላሉ። የደም አይነት ኤ የሆኑ ሰዎች የአመጋገብ ስርዓታቸው በማስተካከል ብቻ ሸንቃጣ ተክለ ሰውነት ይኖራቸዋል። የደም አይነት ኤ በጨጓራቸው ውስጥ ዝቅተኛ የሆነ የአሲድ ክምችት ስላለው ስጋ ሲመገቡ ቶሎ የማብላላት ኃይላቸው ደካማ ነው። ከፍተኛ ስብ እና ቅባታማ የሆኑ ምግቦች ለደም አይነት ኤዎች የልብ ችግርና ወዳልተፈለገ የስብ ክምችት በማጋለጥ የሚከሰተው ውፍረት ለስኳር በሽታ ያጋልጣቸዋል። የደም አይነት ኤ እነኚህ ችግሮች በመካከል እና ጤናማ ህይወት ለመኖር ከደሙ አይነት ጋር የሚስማሙ አመጋገብ ስርዓት መከተል ይቻላል። ቀጣይ የሚሆንላችሁ ደግሞ የደም አይነት ቢ የደም አይነት ቢ ብለድ ታይፕ ቢ የደም አይነት ቢ የተፈጠረው የሰው ልጅ ከቦታ ወደ ቦታ የሚደረግበት ፍልሰት ተከትሎ የመጣ ሲሆን ከሞቃታው የዓለም ክፍል ወደ ቀዝቃዛ በመሄድ አዲስ የአመጋገብ ሁኔታ ሲያዳብሩ የመጣ የደም አይነት ነው። የደም አይነት ቢ በተፈጥሮ ጠንካራ የሆነ በሽታን መከላከያ ስርዓት ያላቸው ናቸው። ማንኛውም የአመጋገብ ስልት ቶሎ የመልመድ ባህሪ እና ጥሩ የምግብ ማሸራሸሪያ ብቃት አላቸው። የአመጋገብ ስርዓታቸው ሰፊ ማዕድ ባለው የምግቦች አይነት የተከበበ ቢሆንም የወተት ተዋጽኦ ላይ ቢያተኩሩ ይመረጣል። የደም አይነት ቢ ያላቸው ሸንቃጣና ፈጣን ተክለ ሰውነት እንዲኖራቸው አካላዊ እንቅስቃሴ ያደርጋሉ። የደም አይነት ቢ የአመጋገብ ስርዓታቸው በጣም ቀላል እና ከኑሮ ጋር ተስማሚ ነው ማለት ይቻላል። ስጋ እና የወተት ተዋጽኦ ቅልቅል ሲሆኑ የሚከለከሉት የምግብ አይነት በጣም ውስን ናቸው። እሺ ቀጣይ ማሳያችሁ የደም አይነት ኤቢ የደም አይነት ኤቢ ብለድ ታይፕ ኤቢ የደም አይነት ኤቢ ማለት ነው። የደም አይነት ኤቢ ከደም አይነት እና ቢ የተገኘ የደም አይነት ነው። ሁለት አይነት አንቲጂን አለው። አንዴ የኤ እና ኤንቲጂን ወይም የቢ አንቲጂን ጋር የመሳሰል ሁኔታ አለው። እንደ አየሩ ባህሪ የአመጋገብ ስርዓት መቀያየር የሚችል የደም አይነት ነው። ከሁሉም የደም አይነቶች በላይ ውጤታማ የሆነ በተፈጥሮ የበሽታ መከላከል ችሎታው የላቀ ነው። የአመጋገብ ስርዓቱ የደም አይነት ኤ እና ቢ በመካከል ይገኛል። የደም አይነት ኤቢ ያላቸው ሰዎች ጠንካራ የሰውነት አካልና በፈጠራ ችሎታ የዳበረ አእምሮ አላቸው።
በቀላሉ የሚቆጡ የምግብ ማንሸራሸሪያ ህዋሳትን ያላቸው በመሆኑ አመጋገባቸው ላይ ጥንቃቄ በማድረግ ጤናቸውን መጠበቅ ይችላሉ። ቀጣይ የደም አይነት ኦ አሳያችኋለሁ። የደም አይነት ኦ የደም አይነት ኦ ብለድ ታይፕ ኦ የደም አይነት ኦ የመጀመሪያዎቹ የደም አይነት ነው። የደም አይነት ኦ ጋር የተያያዘው የጂን ባህሪያት ልዩ ጥንካሬ፣ ሽንቃታ ተክለ ሰውነት እና ውጤታማ አእምሮን ያካተተ ነው። የደም አይነት ኦ ያላቸው ሰዎች ሰውነታቸው የተቀላጠፈ እና ጥሩ የአእምሮ ሁኔታ አላቸው። ፈጣንና ቶሎ የመረዳት እንዲሁም ችግርን ለመከላከል ንቁ ናቸው። የደም አይነት ኦ የሆኑ ሰዎች በፕሮቲን የበለጸጉ ምግቦች ያዘወትራሉ። የደም አይነት ኦ በሽታን የመከላከል አቅማቸው የጠነከረ ነው። የደም አይነት ኦ ቀይ ስጋ ላይ ያተኮረ አመጋገብ አላቸው። የደም አይነት ኦ ትክክለኛውን ምግብ ከመብላት በተጨማሪ መደበኛ የአካል ብቃት እንቅስቃሴ በማድረግ ጤናማ ክብደትና ውጥረትን ለመቆጣጠር ምቹ ነው። የደም አይነት ኦ ያላቸው ሰዎች ከፍተኛ የጨጓራ አሲድ ስላላቸው